ሰላም ሰላም እንዴት ናችሁ ዩቲዩብ ተመልካቾቼ ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ከሰው ቤት ላለነው ለሁላችንም ለማዳም ቅመሞች ቆንጆና ደስ የሚል ህይወታችን የሚገልጽ ወይም ደግሞ ለነገ ጠንካራ የምንሆንበትን አንድ ግጥም ይዤላችሁ መጥቻለሁ። ሰብስክራይብ በማድረግ አበረታቱኝ። እሱም የግጥሜ ርዕስ ምን ይላል መሰላችሁ? ላንቺ ነው እህቴ ይላል። ላንቺ ነው እህቴ ላለሽው በሰው ቤት እንዳይከፋሽ ዛሬ ያለነው በህይወት ቀና ደፋ ብሎ ብዙ መንገላታት ጠንከር በእህቴ ተስፋ እንዳትቆርጭበት ያለነው በምድር ላይ ብዙ መንገላታት ያለነው በምድር ላይ ብዙ መንገላታት በያይዞሽ እህቴ አይክፋሽ እናቴ ሁሉም አላፊ ነው ሰዓት ደቂቃው በደረሰ ጊዜ ዛሬ ብትደክሚ ብትኖር ከሰው ቤት ነገ ያልፍልሻል ሲፈቅድ ፈጣሪ ፈጣሪን ለምኜ ቃሉንም አክብሪ ፈጣሪን ለምኜ ቃሉንም አክብሪ እህቴ ሆይ በርቺ ቃሉንም አድምጪ ዛሬ ተንገላተሽ ነገሽን ሰንቂ ያልፋል ሁሉም ነገር ለጊዜው ነው በይ ለነገሮች ሁሉ ፈጣሪሽን ጥሪ በእግዚአብሔር ቸርነት ነገን እንድትኖሪ ጠንከር በይ እህቴ ከማያምኑት ጋራ አትከራከሪ ጠንከር በይ እህቴ ከማያምኑት ጋራ አትከራከሪ እህቴ ላንቺ ነው ከሰው ቤት ላለሽው እግዚአብሔር ሲፈቅድ ነገ ለምትወጪው የነገሽን ህይወት ሰንቅን ላደረግሽው ከእናት አባት ወጥተሽ ከሰው ቤት ላለሽው ተስፋ እንዳትቆርጪ እምነት ተስፋ ፍቅር ብርታትን ልበሹ ተስፋ እንዳትቆርጪ እምነት ተስፋ ፍቅር ብርታትን ልበሹ። አመሰግናለሁ። ሼር፣ ኮፒ፣ ሰብስክራይብ በማድረግ አበረታቱኝ። ከተመቻችሁ ላይክ እያደረጋችሁ በኮሜንት ደግሞ አስተያየታችሁ አይለኝ። አመሰግናለሁ።